ኢትዮጵያ ውስጥ የቀን እንደሚመጣ በጣም እርግጠኛ ነበርኩኝ። እንደ ሀገር እየሄድን ያለንበትን መንገድ በማየት ብቻ ይህንን መገመት ብዙም ከባድ አይደለም። ነገር ግን በዚህ ፍጥነት እንደዚህ ይሆናል ብዬ ደግሞ አላሰብኩም። መቼም ህዝብ እንደ ህዝብ ችግር አለበት ተብሎ አይነገርም። ሎጂካሊ ኢንኮሬክት ነው። ነገር ግን ራሴንም እዛ ውስጥ አስገብቼ እንደ ሀገር እንደ ኢትዮጵያውያን እንደ ሀገር ትልቁ ችግራችን ምንድን ነው ካላችሁ ኮሚትመንት ላይ ዜሮ ነን። ማንኛውም ነገር ሲነሳ የአንድ ሰሞን ኢሹ ነው፣ ከዛ በኋላ ይረሳል በቃ። ይሄ በጣም አደገኛ የሆነ ነገር ነው። እንደውም አንድን ነገር እንደዛ ሾክ ሆኖ አንድ ሰሞን በቃ የአንድ ሰሞን ኢሹ አድርጎ ከማሳለፍ 100% ኢግኖር አድርጎ መተው ባላየ መተው ይሻላል። እንደዚህ አይነት አጀንዳዎችን አለማውራት ነው የሚቻለው። ለምን ሲባል ነገሩን የአንድ ሰሞን አጀንዳ ብቻ አድርገን ባለፍን ቁጥር በሰው አይምሮ ውስጥም በእኛ አይምሮ ውስጥም ያ ነገር ምን እየሆነ ይሄዳል? ኖርማላይዝ እየሆነ እየተለመደ ይሄዳል። ያ ብቻ አይደለም። ይህንን በሚያደርጉ በእነዚህ አካላት ደግሞ የልብ ልብ ይሰጣል። በቃ አንድ ሰሞን አጀንዳ ሆኖ ነው የሚታለፈው ተብሎ ነገ ደግሞ ምን ሊከሰት እንደሚችል አስቡ። ከኮሚትመንት ማጣታችን ባሻገር ደግሞ እንደ ሀገር ሌላው በጣም አሳሳቢው ነገር ምንድን ነው ካላችሁ፣ አንደኛው የመንግስት ዝምታ በራሱ በጣም ያሳስባል። ዋናዎቹ ግን ህዝብ እንዲጠፋ የፈቀዱትና ህዝብ እንዲጠፋ እያደረጉ ያሉት የሃይማኖት መሪዎች ዝምታ ነው። በዚህ ዓመት የቲክቶክ አዋርድ ላይ ይሄ ከታየ ማለት አሁን ሆሊውድ እስከሚታዩት የሞራል ውድቀቶች ምንም የተለየ ነገር የለው እና በነገራችን ላይ ማለት ነው እኔ ምዕራባውያንን እንደውም አደንቃቸዋለሁ። እዚህ ኢሹ ላይ በተለይ ምዕራባውያንን በዚህ ነገር ውስጥ አምዶ ለመጣል በጣም ረጅም ዓመት ፈጅቷል። ብታምኑ ባታምኑ ላይክ ለምሳሌ ከ20 ከ30 ዓመት በፊት አሜሪካ ውስጥ በሰዶማዊነት እንትን ውስጥ የገባ ሰው እስር ቤት አይደለም የሚገባው እንትን ነው የሚገባው፣ ሪሃብ ሴንተር ነው የሚገባው። የአእምሮ ችግር ያለበት ተብሎ ስለሚታሰብ ማለት ነው። ከዛ አስተሳሰብ ወጥተው ነው እዚህ ደረጃ የደረሱት። እዚህ ደረጃ እንዲደርሱ ደግሞ በጣም ረጅም ዓመት ተለፍቶበታል። በጣም ብዙ ተሰርቶባቸዋል። ኢሮፕ ላይ ከ100 ዓመታት ምናምን በፊት በዚህ ልምምድ ውስጥ ያሉ ሰዎች በአደባባይ ይገደሉ ነበረ። በእርግጥ አሁን ላይ አሜሪካ ውስጥ በጣም ብዙ ነገሮች እየተስተካከሉ እየመጡ ነው። በጣም ብዙ ነገሮች እልባት እያገኙ ወደ ቀደመው ወደ ኮመን ሴንሳቸው እየተመለሱ ነው። ነገር ግን አውሮፓውያኑ አብዛኞቹ ስቲል በውድቀት ውስጥ ነው ያሉት። ስቲል በዚህ ነገር ውስጥ እየዳከሩ ነው ያሉት እና እነሱን እዚህ ደረጃ ለማድረስ በጣም ብዙ ዋጋ ተከፍሎበታል፣ ብዙ ተለፍቶበታል። እንደ ሀገር ግን እኛ ጋር ልብ ብላችኋል፣ እኛ ጋር እነሱ ጋር የተለፈውን ያህል አልተለፋም። በጣም በአጭር ጊዜ ነው ነገሮች መስመር እየለቀቁ የመጡት እና ለዚህ ደግሞ በጣም ዋጋ እያስከፈለን ያለው ነገር ምንድን ነው ካላችሁ፣ እንደ ህዝብ ኮሚትመንት ላይ ዜሮ መሆናችን ነው። አንድን ኢሹ እስከ ጥግ ድረስ ይዘን የመሄድ አቅማችን በጣም የወደቀ ስለሆነ ነው። ያው ሁላችሁም እንደምታውቁት በቅርቡ የሴቶች የእግር ኳስ ክለብ ያለበት ደረጃ ምን አይነት አሳሳቢ ደረጃ ላይ እንዳለ 89% የሚሆኑ የክለቡ ተጫዋቾች በዚህ ልምምድ ውስጥ እንዳሉ መረጃ እንደወጣ መቼም ሁላችሁም ታውቃላችሁ። እንግዲህ አዳሪ ትምህርት ቤቶች ቢፈተሹ፣ ዩኒቨርሲቲዎች፣ ኢቭን ሃይስኩሎች ቢፈተሹ፣ እያንዳንዱ ተማሪ የሚያደርጋቸው ነገሮች ቢመረመር ምን ያክል ከዚህ ነገር ጋር ከስር ከስር እየተሰራበት እንደሆነና ምን ያክል እዚህ ነገር ውስጥ እንደገባንበት በደንብ ብዙ ነገር ማግኘት ይቻላል ብዬ አስባለሁ። ከ7 ከ8 ዓመት በፊት ምናምን ሀረማያ ዩኒቨርሲቲ ሴቶች በመኝታቸው ላይ ቴንሽን ቦክስ እንዳይወጥሩ ከልክሎ ነበረ። ማለት ያው ዩኒቨርሲቲ ውስጥ እንደምታውቁት አንሶላ በመኝታው ዙሪያ ይደረግና ያው ከለላ አድርገው ምናምን ነገር ተማሪዎች የራሳቸውን ፕራይቬሲ የሚጠብቁበት መንገድ ነው እና ያ እኛ እዛ ዩኒቨርሲቲ ሀረማያ ዩኒቨርሲቲ ውስጥ ሆነን ወንዶች ጋር ይፈቀዳል፣ ሴቶች ጋር አይፈቀድም ነበረ። ለምንድን ነው ሲባል ሴቶች በዛ ቴንሽን ቦክስ ውስጥ ሆነው እንደዚያ ልምምድ ውስጥ ገብተው ስለነበረ እና በጣም ብዙ ሴቶች ናቸው ታዲያ ሌሎች ጨዋ የሆኑ ሴቶች ተማሪዎች መማር ስላልቻሉ ከዛ አመልክተው ከዛ በኋላ ተከልክሎ ነበረ ቴንሽን ቦክስ ማለት ነው። እና እንግዲህ ይሄ ምላችሁ የዛሬ ከ7 ዓመት ምናምን ከ8 ዓመት በፊት ነው። በዛ ወቅት ደግሞ ዶክተር ስዩም አንቶኒዮስ በየዩኒቨርሲቲዎች እየዞረ ስልጠና ይሰጥ ነበረ። ሰዶማዊነት፣ ውርጃ እንዲሁም ደግሞ ፖርኖግራፊ ላይ ስልጠናዎችን ይሰጥ ነበር እና እዛ ሀረማያ ዩኒቨርሲቲ መጥቶ ለተማሪዎች ስልጠና በሚሰጥበት ጊዜ በማስረጃ ካሳየን ነገር አንዱ ምንድን ነው፣ ያኔ እንግዲህ ያስቡ፣ ያኔ ቺቺኒ አካባቢ ላይ ወንዶች እንደ ሴት ለብሰው አሁን የዚህ ጋር እንደምታዩቸው ማለት ለብሰው ቦርሳ ይዘው ይጠብቁ ነበረ። መንገድ ላይ ቆሞ ይጠብቁ ነበረ። ያኔ ልክ ይህን ቃል ስጠቀም በጣም ይቅርታ ብቻ ሴተኛ አዳሪዎች አንድ ቤት ተከራይተው ልክ አሁን ተከራይተው የሚፈልግ ሰው ፒክ እያደረገ እንደሚወስዳቸው ወንዶች አዲስ አበባ ውስጥ በዚህ ሁኔታ የሚተዳደሩ ወንዶች እንደነበሩ በመረጃ ነበር ያሳየን። ከ8 ዓመት በፊት ነው ብላችሁ ዛሬ ላይ የቱ ጋር እንዳለን ይኸው በአደባባይ የሚደረገው ነገር በደንብ ያሳያል፣ ውስጥ ለውስጥ ምን እየተሰራ እንደሆነ።